ሁሉ የምታዩት የማዘር የመሬት የከፈለችበት ደረሰኝ ነው። ከ1966 ነው ከ1968 ጀምሮ ደረሰኝ አለ። ደረሰኙ ያኔ ጉራጌ ዞን አይባልም። በጉራጌ ዞን ሳይሆን ለሸዋ ክፍለ ሀገር አገልግሎት ብቻ ይላል። ጨቦናና ጉራጌ ነው የሚባለው። ጨቦናና ጉራጌ ዞን አይደለም። ለሸዋ ክፍለ ከተማ አገልግሎት ብቻ። ሌላው ደግሞ እዚች ጋር የገጠር መሬት መጠቀሚያ ስንት ብር? 5 ብር ከ75 ሳንቲም 5 ብር ከ75 ሳንቲም ይላል። ሌላው ደግሞ እዚች ጋር የጉራጌ ልማት ማህበር በስንት ዓመተ ምህረት 1985 የጉራጌ ልማት ማህበር ተብሎ የተከፈለ 25 ብር አለች ያኔ ማለት ነው። ግን እስከ ዛሬ እዚህ ሰፈር አምቡላንስ ራሱ አይገባም። እናቶች ሲወልዱ ከቻል ሞተር ካልቻል ደግሞ በቃሪዛ ነው የምትሸከመው ማለት ነው። ይሄ ሁሉ ይሄ 1976 ዓመተ ምህረት 3 ብር ከ20 ሳንቲም ይሄ የመሬት ነው። 1995 ዓመተ ምህረት ሌላ ደግሞ ምን አየሁኝ? ሌላ ምን አየሁ? እቺ የትራንስፖርት አገልግሎት ነች። መነሻ አዲስ አበባ መዳረሻ ቆሴ ይላል። 25 ብር ስንት ዓመተ ምህረት እንደሆነ አይገልጽም። ያው ትራንስፖርት ስለሆነ ማለት እና ይሄ ሁሉ እናንተም ጋር እስቲ ደውላችሁ ቼክ አድርጉ። ይመቻችሁ፣ እንወዳችኋለን። እዚህ አካባቢ ልማት በጣም ስለሚያንሰን ልማቱ ላይ ደግሞ ትኩረት አድርጉልን። ይመቻችሁ። ይሄ ሁሉ ደረሰኝ ነው። አንብቤ አልጨርስላችሁም። የማዘር ጥንቃቄ ገርሞኝ ነው።